ሰላም ውድ የዳዊት ላፍታ ዩቲዩብ ቻናል ተከታታዮቻችን ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የቤርሙዳ ትራያንግል ሚስጥሮችና ንድፈ ሐሳቦች በብዙሃን ዘንድ ዴቪልስ ትራያንግል እየተባለ የሚጠራው ይህ አካባቢ በሰሜን አትላንቲክ ውቅያኖስ ውስጥ የሚገኝ ክልል ሲሆን ብዙ አውሮፕላኖችና መርከቦች ባልተለመደ ሁኔታ እየጠፉ ነገራቸው ሚስጥር ሆኖ እንደቀረ ይነገራል። በማያሚ ቤርሙዳና ፖርቶሪኮ መካከል የተዘረጋው ይህ የሶስት ማዕዘን ቅርጽ ያለው አካባቢ በዓለም ላይ ካሉት በጣም እንቆቅልሽና አወዛጋቢ ክልሎች አንዱ ነው። ይህ ቦታ ለበርካታ አስርተ ዓመታት ሰፊ መላምት የሚሰነዘርበትና አነጋጋሪ የዓለም ክፍል ሆኖ ቆይቷል። ቦታው ከተፈጥሯዊ ምክንያቶች አንስቶ ከተፈጥሮ በላይ እስከሆኑ ጽንሰ ሐሳቦች የሚነሱበት ሲሆን በርካታ ሚስጥሮችን እንደያዘም ይነገርለታል። የቤርሙዳ ትራያንግል በጂኦግራፊ አቀማመጥ ደረጃ በግምት 500,000 ካሬ በላይ ማይል የሆነ የውቅያኖስ ምድር ይሸፍናል። የሶስት ማዕዘን ጫፎች ያሉት ሲሆን በተለምዶ በዩናይትድ ስቴትስ ማያሚን፣ በሰሜን አትላንቲክ ቤርሙዳ ደሴትና በፖርቶሪኮ ሳን ሁዋን ጫፎች አድርጓል። የቤርሙዳ ትራያንግል ድንበሮች በዓለም አቀፍ ደረጃ ስምምነት ባይኖራቸውም ክልሉ ባለው ከባድ የባህርና የአየር ትራፊክ ይታወቃል። ይሁን እንጂ የብዙዎችን ምናብ የማረከው የእነዚህ አካባቢ አንዳንድ ጉዳዮች ለማብራራት ከባድ መሆናቸው ነው። ወደዚህ አካባቢ ካቀኑ መርከቦችና አውሮፕላኖች ላይ ምን ያክሉ ላይ የመጥፋት አደጋ እንደተከሰተ ትክክለኛ አሃዝ ባይኖርም ግምቶች እንደሚጠቁሙት በመቶዎች የሚቆጠሩ እንደሆነም ይነገራል። በዚህ ምድር አውሮፕላኖችም ሆኑ መርከቦች ሚስጥራዊ በሆነ ሁኔታ ያለምንም ዱካና አሻራ ጠፍተዋል። የቤርሙዳ ትራያንግል አፈ ታሪክ የጀመረው በ20ኛው ክፍለ ዘመን መጀመሪያ ላይ ነው። ይሁን እንጂ አካባቢው ያለምን ትኩረት የሳበው በ20ኛው መቶ ክፍለ ዘመን አጋማሽ አካባቢ ነበር። በ1945 ፍላይት 19 በመባል የሚታወቁት 5 የአሜሪካ ቦምብ ጣይ ባህር ኃይሎች ሶስት ማዕዘኑ አካባቢ በስልጠና ላይ ያሉ ጠፍተው በጊዜው ትልቅ መነጋገሪያ ሆኖ ነበር። ከክስተቱ በኋላ እነዚህ አውሮፕላኖች የገቡበትን ለማወቅ ብዙ ጥረቶች ቢደረጉም ምንም አይነት ስብርባሪዎችም ሆነ የተረፉ ሰዎች አልተገኙም። ይህም በአካባቢው ያለውን ሚስጥራዊነት ይበልጥ አቀጣጥሎታል። ከፍላይት 19 በኋላ የሲቪል አውሮፕላንና የጭነት መኪና መጥፋትን ጨምሮ ሌሎች በርካታ ያልታወቁ ክስተቶች ተከስተዋል። ባለፉት ዓመታት የቤርሙዳ ትራያንግል ሚስጥሮችን ለማብራራት ብዙ አይነት ንድፈ ሐሳቦች ቀርበዋል። እነዚህ ጽንሰ ሐሳቦች በአጠቃላይ በተፈጥሯዊና ከተፈጥሮ በላይ በሆኑ ማብራሪያዎች ይከፋፈላሉ። በዚህ ክስተት ምክንያት ከሚቀርቡ ንድፈ ሐሳቦች መካከል የተፈጥሮ ማብራሪያዎች የሆኑት የሚከተሉት ናቸው። የመጀመሪያው መግነጢሳዊ አመለካከትን የሚመለከት ሲሆን በሰፊው ከተወያዩት ንድፈ ሐሳቦች መካከል አንዱ የቤርሙዳ ትራያንግል ያልተለመዱ መግነጢሳዊ ክልሎች መኖሪያ እንደሆነ ይጠቁማል። ክልሉ በምድር ላይ ካሉ በጣም ጠንካራ መግነጢሳዊ መስኮች እንዳሉት ይታወቃል። እናም እነዚህ ያልተለመዱ ነገሮች በአሰሳ መሳሪያዎች ላይ ጣልቃ ሊገቡ ይችላሉ። ይህም መርከቦችና አውሮፕላኖች መንገዳቸውን እንዲያጡና ግራ እንዲጋቡ ያደርጋሉ። በዚህ ምክንያት በስፍራው የሄዱ አውሮፕላኖችና መርከቦች ዱካቸው እንዲጠፋ ያደርጋል። ሌላው የተፈጥሮ ንድፈ ሐሳብ ማብራሪያ ሆኖ የሚቀርበው ከቤርሙዳ ትራያንግል በታች ባለው የውቅያኖስ ወለል ላይ የሚቴን ሃይድሬት ክምችት መኖሩ ነው። ሚቴን ቀለምና ሽታ የሌለው ጋዝ ሲሆን ውሃው ወደ ውቅያኖስ ሲቀላቀል ተንሳፋፊነቱን ሊያጣ ይችላል። በተጨማሪ ሚቴን ጋዝ ወደ አካባቢው አየር ውስጥ ሊወጣና በአውሮፕላኖች ውስጥ የሞተር ሙቀትን ሊያስከስት ይችላል። ይህም አውሮፕላኑን ወደ ብልሽት ይመራዋል። ሶስተኛው ንድፈ ሐሳብ የአየር ሁኔታ ክስተት ሲሆን የቤርሙዳ ትራያንግል ለኃይለኛ የአየር ሁኔታ የተጋለጠ ነው። ነጎድጓድ፣ ያልተጠበቁና ኃይለኛ አውሎ ንፋሶችን ጨምሮ በፍጥነት የሚለዋወጡ የአየር ሁኔታዎች ያሉበት ይህ አካባቢ በጣም ልምድ ያላቸውን መርከበኞችና አብራሪዎችን ጭምር እጅጉን ይፈትናል። ሌላኛው እስከ 100 ጫማ ከፍታ ያላቸው ግዙፍ ሞገዶች ለመርከቦች ድንገተኛ መስመጥ አስተዋጽኦ ሊያደርጉ ይችላሉ። እነዚህ ሞገዶች ለመተንበይ አስቸጋሪ ከመሆናቸውን ባለፈ ትልልቅ መርከቦችን እንኳን የመገልበጥ አቅም አላቸው። ከአየር ሁኔታው በመቀጠል የሚቀመጠው ሌላኛው ተፈጥሯዊ መላምት የባህረ ሰላጤ ወንዝ ነው።
ከሜክሲኮ ባህረ ሰላጤ ወደ አሜሪካ ምስራቃዊ የባህር ዳርቻና ወደ አውሮፓ የሚፈሰው ኃይለኛው የውቅያኖስ ፍሰት በቤርሙዳ ትሪያንግል በኩል ያልፋል። ይህ በፍጥነት የሚንቀሳቀሰው ጅረት ከአደጋዎቹ በኋላ ፍርስራሹን ከአደጋው ከደረሰበት ቦታ ያርቃል። ይህም ለፍለጋ ቡድኖች ቅሪት አካላትን ለማግኘት አስቸጋሪ ያደርገዋል። በተጨማሪም የባህረ ሰላጤው ጅረት ለፍለጋ ቡድኖች ፈተና አስተዋጽኦ የሚያደርጉ ፈጣን ተለዋዋጭ ሁኔታዎችን ሊፈጥር ይችላል። ተፈጥሯዊ ማብራሪያዎች በቤርሙዳ ትሪያንግል ውስጥ ለተከሰቱ ጉዳዮች አሳማኝ ምክንያቶችን ቢያቀርቡም ብዙዎች ግን ወደ አስደናቂ ወይንም ፓራኖርማል ንድፈ ሀሳቦች ይሳባሉ። ከነዚህ ማብራሪያዎች መካከል አንዳንዶቹ የሚከተሉትን ያካትታሉ። የመጀመሪያው ከተፈጥሮ ውጭ የሆኑ ፍጥረታት በቤርሙዳ ትሪያንግል ውስጥ ለሚጠፉ ጥፋቶች ተጠያቂ መሆናቸውን ከተፈጥሮ በላይ ከሆኑ ንድፈ ሀሳቦች አንዱ ነው። የዚህ ጽንሰ ሀሳብ ደጋፊዎች ዩፎች ወይንም ባዕድ የጠፈር መንኮራኩሮች አውሮፕላኖችንና መርከቦችን እየጠለፉ ወይንም እያጠፉ እንደሆነ ይጠቁማሉ። ሌላኛውና ሶስተኛው ንድፈ ሀሳብ እንደሚከተለው ከሆነ ደግሞ የቤርሙዳ ትሪያንግል የሌላ ገጽታ ፖርታል ነው። እንዲህ አይነቱ ጽንሰ ሀሳብ በጊዜ ማጣት ወይንም በክልል ውስጥ ያልተለመዱ ክስተቶች አጋጥሟቸዋል በሚሉ ሰዎች በተጨባጭ ዘገባዎች የተደገፈ ነው። ሶስተኛው ከተፈጥሮ ውጭ የሆነው መላምት እንደሚጠቁመው የቤርሙዳ ትሪያንግል ከዘመናት በፊት ወደ ውቅያኖስ ሰምጦ ከነበረው ጥንታዊ የጠፋ ስልጣኔ ማለትም ከአትላንቲክ አፈ ታሪክ ጋር ያገናኙታል። በዚህ ንድፈ ሀሳብ መሰረት የቤርሙዳ ትሪያንግል የአትላንቲክ ቅሪቶች ቦታ ሲሆን ፍርስራሹ የሚመነጨው ኃይል ለመጥፋቱ ተጠያቂ ነው። ሌላኛው ግምታዊ ንድፈ ሀሳብ እንደሚያሳየው የቤርሙዳ ትሪያንግል የተፈጥሮ አዙሪት እንደያዘም ያነሳሉ። የዚህ ጽንሰ ሀሳብ ደጋፊዎች መርከቦችና አውሮፕላኖች ወደዚህ ዙሮች ሊገቡ ይችላሉ። ከዚያም ወደ ሩቁ የዓለም ክፍሎች ወይንም ወደ ተለዋጭ ቦታዎች ይጓዛሉ የሚሉ ናቸው። በመጨረሻም እንደማጠቃላይ የቤርሙዳ ትሪያንግል ሚስጥሮችን አደጋና የማይታወቅ ድብልቅ ሀሳብን በማቅረብ የህዝቡን ሀሳብ መማረኩን ቀጥሏል። እንደ ማግኔቲክ አኖማሊስና ሚቴን ሃይድሬትስ ባሉ የተፈጥሮ ክስተቶች ወይንም ተጨማሪ ድብቅ ንድፈ ሀሳቦች የሚቀርቡበት ይህ የቤርሙዳ ትሪያንግል የዘመናዊ ዓለም እጅግ ዘላቂ ሚስጥሮች አንዱ ነው። ተጠራጣሪዎች ብዙዎችን ከተፈጥሮ በላይ የሆኑ ማብራሪያዎችን ውድቅ ቢያደርጉም የንድፈ ሀሳቦችና ግምቶች ብዛት የቤርሙዳ ትሪያንግል ለሚቀጥሉት ዓመታት የእንቆቅልሽና የክርክር ርዕስ ሆኖ እንዲቆይ ያረጋግጣል። እኛም ለዛሬው በዚህ ያበቃን። በቀጣይ ቪዲዮ እስከምንገናኝም ቸር ቆዩልን።